ከኢህአዴግ ምክር ቤት የተሰጠ መግለጫ ከኢህአዴግ ጉባኤ ቀጥሎ ከፍተኛው የስልጣን አካል የሆነው ኢህአዴግ ምክር ቤት ከነሐሴ 18 እስከ 22 2008 ዓ.ም ባካሄደው ስብሰባ በስራ አስፈጻሚ ኮሚቴ የቀረበውን የ15 ዓመት የሀገራዊ ህዳሴ ጉዞ ግምገማ መነሻ በማድረግ በጥልቀት የገመገመ ሲሆን ከዚህ በተጨማሪም በምንገኝበት ወቅት የሚታዩ ልዩ ልዩ የፖለቲካ ዝንባሌዎችንም የሚመለከት ግምገማ አካሂዷል። ምክር ቤቱ አገራችን ለ15 ዓመታት የተጓዘችበትን ሂደት በዝርዝር በመገምገም ሂደቱ መላም የሀገራችን ህዝቦች በልማታዊ ዲሞክራሲያዊ ድርጅቶችን እየተመሩ በሁሉም የህይወት መስኮች አንጸባራቂ ድሎች የተጎናጸፉበት እንደነበር አረጋግጧል። በዲሞክራሲ በልማትና በሰላም አጀንዳዎች ዙሪያ በተካሄደው ሀገራዊ ተሃድሶ እንቅስቃሴ ሀገራችን በብዙ እርምጃዎች ወደፊት ተጉዛለች። በአንጻሩ ደግሞ በአንድ በኩል ከሀገራዊ እድገቱ ጋር ተያይዘው የተቀሰቀሱ አዳዲስ የህዝብ ፍላጎቶች በመኖራቸው ሌላ በኩል ደግሞ ከራሳችን አመራር ጀምሮ በሚፈጸሙ ድክመቶች የተነሳ የህዝብ ቅሬታ መበራከት የታየበት ሁኔታ ተፈጥሯል። በዚህ የተነሳ ልማታችን በፈጠራቸው አዳዲስ የህዝብ ፍላጎቶችና በጊዜ ባልተፈቱ የልማት ጥያቄዎች ሳቢያ አሳሳቢና ፈጣን ለውጥ ማምጣትን የሚጠይቅ ሁኔታ የተበራከተበት ሆኖም ይገኛል። በመሆኑ ድርጅታችን ኢህአዴግ ህዝቡን በልማታዊ ዲሞክራሲያዊ መስመሩ ዙሪያ መርቶ እየታገለም ለከፍተኛ ለውጥ ያበቃውን ያክል ዛሬም እየተፈታተኑት የሚገኙትን እነዚህን ችግሮችን በህዝቦች ተሳትፎና ወሳኝ ሚና እያስተካከለ በመጓዝ ጅምሩን የለውጥ ሂደት አጠናክረን ዳር ልናደርሰው ይገባል ብሎ ያምናል። ከ15 ዓመታት በፊት ድርጅታችን የተሃድሶ እንቅስቃሴ ከጀመረበት ጊዜ አንስቶ አገራችን አስተማማኝ ሰላምና ዋስትና ያለው ዲሞክራሲ የተረጋገጠባት አገር ከመሆኗም በላይ ዓለምን ባስደነቀ ልማታዊ ፍጥነት ስትጓዝ ቆይታለች። ዲሞክራሲያችን ስፋትና ጥልቀት እያገኘም ተጉዟል። በአዲሲቷ ኢትዮጵያ የፌዴራላዊ ዲሞክራሲያዊ ስርዓት ግንባታ ሂደትም በተቀመጠለት አቅጣጫ ቀጥሏል። በኢኮኖሚ መስክ በተከተልነው ግብርና መር ኢንዱስትሪ ልማት ስትራቴጂ አገራችን ላለፉት 13 ዓመታት በዓለማችን ፈጣን እድገት ከሚያመጡ አገሮች አንዷ ልትሆንም በቅታለች። መሬት የመንግስት ሆኖ አርሶ መጠቀም ለሚፈልጉ ሁሉ በቴክኖሎጂ ታግዞ እንዲያለማ በመደረጉ አገራዊ ግብርና ምርታችን ከተሃድሶ መጀመር በኋላ ብቻ በ4 እጥፍ አድጓል። መላ የሀገራችን አርሶ አደሮች በተከበረላቸው የምርት ነጻ ተጠቃሚነት መብት የተነሳ በገጠር የተካሄደው ልማት ተጠቃሚ አርሶ አደሩና ቤተሰቡ ሆነዋል። በአርብቶ አደር አካባቢዎች በተካሄደ ልማታዊ እንቅስቃሴም የሀገራችን አርብቶ አደሮች በታሪካቸው ለመጀመሪያ ጊዜ የእድገት ተጠቃሚዎች ሆነዋል። በከተሞች ከአነስተኛና ጥቃቅን ተቋማት እስከ መካከለኛና ከፍተኛ ኢንዱስትሪዎች በመስፋፋት ላይም ናቸው። ዜጎች ከመቼውም ጊዜ የተሻለ የማህበራዊና ኢኮኖሚያዊ ልማት ተጠቃሚዎችንም መሆን ጀምረዋል። አገራችን ኢትዮጵያ በየጊዜው በሚመዘገቡ ስኬቶች ወደፊት ስትራመድ የቆየች ብትሆንም ከዚሁ ስኬት ጋር የተያዙ ተጨማሪ አዳዲስ ፍላጎቶችን የተፈጠሩባትና ምላሽ የሚሹ የህዝብ ጥያቄዎች ያሉባት አገርም ሆናለች። በ25 ዓመታት ጉዞዋ ከሞላ ጎደል በጥፍ ያደገው የህዝባችን ቁጥር የህብረተሰባችንን ታዳጊ የመሻሻል ፍላጎት በመጠንም በአይነት ማርካትን ተጨማሪ ስራ የሚጠይቅም አድርጎታል። ከህብረተሰባችን 29 በመቶ የሆኑትን ወጣቶች እንዲሁም የህብረተሰባችን ግማሽ የሆኑትን ሴቶችን ፍላጎት ማርካት ብቻ እጅግ ብዙ ስራዎችን በፍጥነትና በፍታዊነት ማከናወን የግድ የሚል ሆኗል። ትምህርት በአገራችን ከመስፋፋቱ ጋር ተያይዞም ታዳጊ ጥያቄዎች እየበዙ እንዲሄዱም አድርጓል። አርሶ አደሮችን በገበያ ቅኝት የሚያመርት እየሆነ በሄደ ቁጥር እየሰፋ የመጣውን ልማታዊ ጥያቄ ለማሟላትም ፋታ የማይሰጥም ሆኗል። ከተሞቻችን ወርድና ስፋታቸው በጨመረና በውስጣቸው ያሉ ነዋሪዎች ፍላጎታቸው ባደገ ቁጥር ይህን እርካታ በሚፈጥር ደረጃ መስራት ከባድ ጥረትና ከፍተኛ ርብርብ የሚጠይቅም ይሆናል። በዚህ ላይ ሀገራችን ብዙ ሀብት የሚፈጠርባት የሆነች ባለችበት በዚህ ወቅትም ከዚሁ ጋር ተያይዞ እየሰፋ የመጣው ሙሰኝነትና ብልሹ አሰራር በመንግስት የማስፈጸም አቅም ላይ አሉታዊ ተጽዕኖ እያስከተለ በመሄዱ የህዝባችንን ፍላጎት ለማርካት ተጨማሪ ፈተና የሚደቅን ሆኖ ቆይተዋል። በመሆኑም እናንተኑ የሀገራችንን ህዝቦች በስፋት በማሳተፍ የጸረ ሙስናና ብልሹ አሰራር ትግል ከመቼውም ጊዜ በላይ ማጎልበት እንዳለብን ምክር ቤቱ ያምናል። ይህም በቂ ዝግጅት ተደርጎ ማስተካከያዎች እንዲደረጉ ምክር ቤቱ በሙሉ ስምምነት ወስኗል። የድርጅታችን ምክር ቤት ባለፉት 15 ዓመታት በተጓዝንበት የተሃድሶ ሂደት የተመዘገቡ ለውጦችና ያጋጠሙ ድክመቶችን በዝርዝር ከገመገመ በኋላ
በአሁኑ ጊዜ ዋነኛ የሥርዓታችን ፈተና ለመንግስታዊ ስልጣንን ያለንን እይታ የተዛባ መሆኑንም ተመልክቷል። ይህም ስልጣንን የራስ ኑሮን መሰረት የግል ጥቅም ማስከበሪያና የሀብት ማከማቻ እንዲሆን አድርጎ ከመመልከትና ከመንቀሳቀስ ጋር የተያያዘ እንደሆነም አረጋግጧል። ይህ ዝንባሌ ከመንግስት አልፎ በድርጅታችን ላይ የራሱን ተጽዕኖ በማሳደሩ ልማታዊና ዲሞክራሲያዊ ፕሮግራሞቻችንን በውጤታማነት ተግባራዊ ማድረግ ችሎታችንን ለብዙ ፈተናዎች እንዲጋለጥም አድርጎታል። ከዚህ በመነሳት ምክር ቤታችን በመንግስት ስልጣን አጠቃቀም ዙሪያ የተከሰተው ጉድለትና የዚህ መገለጫ የሆኑ አስተሳሰቦችን በአግባቡ ታግሎ ለማስተካከል ከ15 ዓመት በፊት ለተጀመረው የተሃድሶ ንቅናቄያችን አዲስ ስፋትና ጥልቀት በመስጠት ወደ ተሟላ የለውጥ ንቅናቄ መሸጋገር እንደሚገባም ወስኗል። ምክር ቤቱ ተሃድሷችን በአዲስ ስፋትና ጥልቀት ተጠናክሮ እንዲቀጥል የወሰነው በአንድ በኩል በ15 ዓመታት የተሃድሶ ንቅናቄያችን የተመዘገቡ መልካም ውጤቶች ተጠናክሮም እንዲቀጥሉ፣ በሌላ በኩል አዳዲስ የተፈጠሩ የህዝብ ፍላጎቶች ደረጃ በደረጃ ምላሽ መስጠት እንደሚገባና በጊዜ ባልታረሙ ድክመቶች ምክንያት የተፈጠሩ ችግሮችና የህዝብ ቅሬታዎችን በተሟላ ሁኔታ ለመቅረፍ እንዲቻል ነው። ይህ ስራ በድርጅታችን ውስጥ በሚካሄድ ትግል ብቻ ሊስተካከል እንደማይችል ሁሉም ህዝብ በተናጠል ብቻውን በሚያካሄደው ትግልም የሚፈለገውን ለውጥ ሊያስመዘግብ እንደማይችልም ይገነዘባል። ለውጡ የተሟላና ህዝቡን የሚያረካ ሊሆን የሚችለው በጋራ ትግል ሲፈጸም ብቻ ነው። ምክር ቤታችን ለተሃድሶ ንቅናቄያችን ስፋትና ጥልቀት በመስጠት ለመጓዝ የወሰነው ከህዝባችን ጋር በተባበረ ትግል በከባድ መስዋዕትነት ያስመዘግብናቸውን ድሎች ለማስፋትና ለማጎልበት ድክመቶቻችን ደግሞ በአስተማማኝ ሁኔታ ለመቅረፍ ይቻል ዘንድ ነው። የተከበራችሁ የሀገራችን ህዝቦች፣ በሀገራችን ተግባራዊ የተደረገው ፌዴራላዊ ህገ መንግስታዊ ስርዓት የብሔሮችን የብሔረሰቦችና የህዝቦችን እኩልነት ያረጋገጠ ስርዓት ነው። የሚገነባው ስርዓት በህዝቦች መፈቃቀር ላይ የተመሰረተ ጠንካራ ዴሞክራሲያዊ አንድነት ለመገንባትና አንድ የፖለቲካና እንደዚሁም ኢኮኖሚያዊ ማህበረሰብ ለመፍጠር ያለመ ሲሆን ባለፉት የታሪክ ሂደቶች የተፈጠሩ የታሪክ እሴቶችን በማጠናከር የተዛቡ ግንኙነቶችን ደግሞ በማረም ላይ የተመሰረተ መሆኑም ለማንም ግልጽ ነው። በመሆኑም ባለፉት 15 ዓመታት የተሃድሶ ዓመታትም ሆነ ቀደም ባሉት የዲሞክራሲያዊ ስርዓት ግንባታ የሀገራችን ህዝቦች መካከላቸው ዲሞክራሲያዊ አንድነትን እያጠናከሩ እጅ ለእጅ ተያይዘው የጋራ ፕሮጀክታቸው የሆነውን የኢትዮጵያ ህዳሴ ጉዞ ጀምረዋል። በሀገራችን በመካሄድ ላይ ያለው ይህ የተሃድሶ እንቅስቃሴ ለዘመናት በማሽቆልቆል ሂደት ውስጥ ያለችውን ሀገራችንን በልዩ ታሪካዊ ምዕራፍ ላይ እንድትገኝም አድርጓታል። ምንም እንኳን በአሁኑ ወቅት በአንዳንድ አካባቢዎች ለዜጎችና የጸጥታ አስከባሪ ኃይሎች አሳዛኝ ህልፈት ምክንያት የሆኑ ግጭቶች የተከሰቱ ቢሆንም ሀገራችን ከመቼም ጊዜ በተሻለ ጥንካሬና ምቹ ሁኔታ ላይ ትገኛለች። ይህ ምቹ ሁኔታ በአሁኑ ጊዜ በስርዓቱ ውስጥ ጎልቶ በመታየት ላይ ያለውን በመንግስት ስልጣን ካላግባብ የመጠቀም አዝማሚያ በመግታት ይበልጥ እንዲጠናከር ለማድረግ ከተቻለ ሀገራችንን በእርግጥም ወደ አዲስ ከፍታ ልናውጣት እንደምንችል ይታመናል። ምክር ቤቱ ከዚህ በመነሳት የተከሰቱ ድክመቶችን በማረም ልማታችንና የህዝብን ጠቃሚነትን ለማጎልበት ይቻል ዘንድ ለተሃድሷችን ስፋትና ጥልቀት በመስጠት ልንጓዝ እንደሚገባም ወስኗል። ምክር ቤቱ በአማራ ክልል በሰሜን ጎንደርና በአጎራባች የትግራይ ወረዳ መካከል ከወሰን ማካለል ጋር ተያይዞ በተነሳው ጉዳይ በህወሓትና በአዴን አመራር በኩል መፍትሄ ከመስጠት አኳያ የተከሰተው መዘግየት ተገቢ እንዳልሆነ በመገምገም ሁለቱ ድርጅቶች ከዚህ ድክመት ተላቀው ፈጣንና ህዝብን ማዕከል ያደረገ መፍትሄ እንዲሰጡም ወስኗል። በትግራይ ክልል ከወልቃይት ጋር ተያይዞ የተነሳው ጥያቄ በትግራይ ብሔራዊ ክልላዊ መንግስት ህገ መንግስታዊ ስርዓቱን ተከትሎ እንዲታየም ወስኗል። እነዚህና ለግጭት መንስኤ የሆኑ ወቅታዊ ጉዳዮችም ከህዝብ ጋር በመመካከርና በመግባባት እንዲሁም የህግ የበላይነትን በተከበረበት አኳኋን እንዲፈታ መደረግ እንዳለበትም ወስነዋል። የተከበራችሁ የሀገራችን አርሶ አደሮችና አርብቶ አደሮች፣ በጥረታችሁና በድካማችሁ የሀገራችን እድገት እንዲፋጠንና የህዝብ ጠቃሚነት እንዲረጋገጥ አድርጋችኋል። ድርጅታችንና ልማታዊ ዲሞክራሲያዊ መንግስታችን ድክመት ሲያጋጥማችሁም ለማስተካከል ብርቱ ጥረትም አድርጋችኋል። ይሄው ያልተቆጠበ ጥረታችሁ ውስጣዊ ችግሮቻችንን እንድናይና በፍጥነት ማስተካከል እንድንችልም ረድቶናል። አሁንም የመልማት ፍላጎታችሁን ለማሳካትና የምታነሷቸውን የመልካም አስተዳደር ችግሮች ለመፍታት ምክር ቤቱ ውሳኔ ያሳልፈዋል። በመሆኑም በአንድ በኩል ምርትና ምርታማነትን በማሳደግ በሌላ በኩል ደግሞ ሰላምና ዲሞክራሲ እንዲረጋገጥ በመታገል የላቀ ሚናቸውን እንድትጫወቱ ምክር ቤቱ
ጥሪውን ያቀርብላችኋል። የተከበራችሁ የከተማ ነዋሪዎችና ባለሀብቶች የሀገራችን ከተማዎች በከፍተኛ ለውጥ ውስጥ መግባት የቻሉት ከድርጅታችንና ከመንግስት ጎን ሆናችሁ ባደረጋችሁት ርብርብ ነው። ዛሬ ከተሞችና በከተሞች ያለው ለውጥ በላቀ ደረጃ እየተስፋፋ ይገኛል። ይሁንና የከተማ ነዋሪዎች በአጠቃላይ የጥቃቅንና አነስተኛ ተዋናዮች እንዲሁም በየደረጃው በኢንዱስትሪ ልማት ላይ የተሰማራው ባለሀብት በተለይ የተለያዩ ችግሮች ተጋላጭ እንደሆናችሁ እንገነዘባለን። በየጊዜው የሚያጋጥማችሁን ችግር ለድርጅታችንም ለመንግስትም ለማሳወቅ ያደረጋችሁትን እንቅስቃሴ ምክር ቤቱ ያደንቃል። እስካሁን ምላሽ መስጠት የተጀመረባቸውን ጉዳዮች ይበልጥ ለማስፋትና መፍትሄ ያላገኙ ችግሮችን ለመቅረፍም ድርጅታችን ቁርጠኛ አቋም በያዘበት ወቅት ላይ እንገኛለን። በመሆኑም ድርጅታችን በሚያደርገው የጠለቀ የታድሶ እንቅስቃሴ ውስጥ ድርሻችሁን በመወጣት የተጀመረውን መልካም አስተዳደር የማስፈና ልማት፣ ሰላምና ዲሞክራሲን የማረጋገጥ ጉዟችንን እንድታስቀጥሉ ምክር ቤቱ ጥሪውን ያቀርብላችኋል። የተከበራችሁ የሀገራችን ወጣቶችና ሴቶች ድርጅታችን ኢህአዴግና ልማታዊ ዲሞክራሲያዊ መንግስታችን የወጣቶችና ህብረተሰቡን ግማሽ ክፍል የሚሸፍኑትን ሴቶች ተሳትፎና ተጠቃሚነት ለማረጋገጥ ግልጽ ፖሊሲና ስትራቴጂ እንዲሁም ማስፈጸሚያ የእድገት ፓኬጆችን ቀርጾ ርብርብ በማድረጉ ቁጥራቸው ቀላል ያልሆኑ ወጣቶችና ሴቶች ተጠቃሚ እንዲሆኑም ተደርጓል። ይሁንና በገነባናቸው ዩኒቨርሲቲዎች፣ ኮሌጆችና የቴክኒክና ሙያ ተቋማት የሚመረቁ ወጣቶችና ሌሎች ቁጥራቸው ቀላል ያልሆኑ ወጣቶች በስራ ለመሰማራት እየፈለጉ ያልተመቻቹላቸው ሁኔታዎች እንዳሉ ምክር ቤቱ አጽንኦት ሰጥቶም ተወያይቶበታል። በመሆኑም የወጣቶችና የሴቶችን ቀጥተኛ ተሳትፎ ባረጋገጠ አኳኋን በፍጥነት ወደ ስራ እንዲሰማሩ ማድረግ እንደሚገባና ሌሎች ወጣቱን የሚመለከቱ ጥያቄዎች በአግባቡ መፍትሄ ለመስጠት ምክር ቤቱ ወስኗል። የምክር ቤቱን ውሳኔ ለመተግበርም ድርጅታችንና መንግስት የሚያደርጉት ሰላምን የማስከበር ዲሞክራሲን የማስፋት እንቅስቃሴ ውስጥ ንቁ ተሳታፊ እንድትሆኑ ምክር ቤቱ ጥሪ አቅርቦላችኋል። የተከበራችሁ የሀገራችን የጸጥታ ኃይሎች ባለፉት ዓመታት በሀገራችን አስተማማኝ ሰላም እንዲሰፍን ዋስትና ያለው ዲሞክራሲ እንዲረጋገጥ ፈጣንና ተከታይነት ያለው እድገት እንዲመዘገብ ለሕገ መንግስቱ ታማኝ በመሆን በህዝባዊነት መንፈስ ለፈጸማችሁት አኩሪ ተጋድሎ ምክር ቤቱ አክብሮቱን ይገልጻል። በቅርቡም በሀገራችን አንዳንድ አካባቢዎች የተፈጠረውን ግጭት ለማስወገድ የከፈላችሁትን የህይወትና የአካል መስዋዕትነት ምክር ቤቱ ባድናቆት ይመለከተዋል። አሁንም በጥረታችሁና በከፈላችሁት መስዋዕትነት የተገኘውን ሰላም ለማደፍረስ የሚጥሩትን ኃይሎች የተለመደው ህዝባዊ ባህሪያችሁ ሳይለያችሁ የሰላም የልማትና የዲሞክራሲ ዘብ እንድትሆኑ ምክር ቤቱ ጥሪውን ያቀርብላችኋል። በመጨረሻም የሀገራችን ብሔር ብሔረሰቦችና ህዝቦች ወዳችሁና ፈቅዳችሁ የመሰረታችሁት ህገ መንግስታዊና ፌደራላዊ ስርዓት እንዳይሸራረፍ በዲሞክራሲ አንድነት መርህ ላይ ተመስርታችሁ ህግና ስርዓት እንዲከበር እንዲሁም የተጀመረውን ፈጣን የኢኮኖሚ ልማት እንዲቀጥል ብሎም ያነሳችኋቸውን የመልካም አስተዳደር ጥያቄዎች እንዲመለሱ ድርጅታችንና ልማታዊ መንግስታችን ከጎናችሁ ቆሞ እንደሚረባረብ እየገለጽን እንደተለመደው እጅ ለእጅ ተያይዘን የጀመርነውን የህዳሴ ጉዞ እንድናሳካ ጥሪያችንን እናቀርባለን። ህዝባዊነታችን ለህዳሴያችን፣ ክብርና ሞገስ ለትግላችን ሰማዕታት።